በምርጫ 2013 ወይም ደግሞ በስድስተኛው ዙር ምርጫ የገባነውን ቃል ያለምንም መታከት ያለምንም መድከም በብዙ ፈተናዎች ውስጥ ሆነን ስንፈጽም ቆይተናል። ይህንንም በማድረጋችን እጅግ በጣም ደስ ይለናል። ምክንያቱም ስራን ሰርተን ውጤት ማግኘት ብቻ ሳይሆን ይሄ ማለት የህዝብ ሉዓላዊነትን ማክበር እንደሆነ በሚገባ ተረድተን ነው። ለህዝብ የገባነውን ቃል በታማኝነት መተግበር ለዲሞክራሲ ስርዓት መገንባት ያለውን ትልቅ አስተዋጽኦ በሚገባ ስለምንረዳ ነው። ለህዝባችን የተለያዩ ፈተና አጋጥሞናል የሚል ምክንያቶችን መደርደር አልፈለግንም። ፈተናዎችን እያለፍን ለህዝባችን የገባነውን ቃል አልቀን መፈጸም ችለናል። ዛሬም በዚህ ዓመት በ2018 በሰባተኛው ዙር ምርጫ ለህዝባችን ቃል የምንገባው ከተመረጥ በታማኝነት እጅግ በጣም በላቀ አፈጻጸም መልሰን ለህዝባችን የገባነውን ቃል ፈጽመን እነሆ እንደምንል ነው። ከገባነው ቃል አንሸራረፍም። ለህዝባችን ለሀገራችን ያለምነው ብልጽግና ነውና ለመበልጸግ ትላንትና ወደ ኋላ የቀረንበትን ታሪክ እያስታወስን በቁጭት በእልህ ታላቅ ሀገር ለመሆን ታላቅ ህዝብ ለመሆን ሰንቀን ታጥቀን እልህ ገብተን ነው የምንሰራው። ዛሬም የምርጫ ምልክታችንን የስንዴ ነዶ አርገን ስናቀርብ የስንዴ ነዶ የመደመር ምልክት ነው። የስንዴ ነዶ የአንድነት ምልክት ነው። እያንዳንዷ ዘለላ በዛ ውስጥ የተደመረውን እቅፍ የሚሞላውን የተሳሰረውን ሁኔታ ስናይ የህዝባችን አንድነት፣ የህዝባችን አብሮነት፣ የህዝባችን በጋራ ሆኖ መስራት ለሀገራችን ብልጽግና እጅግ ወሳኝ እንደሆነ ብልጽግናም እንደ ፓርቲ ይሄንን ለማረጋገጥ እንደሚሰራ ቃል በመግባት ነው።